ማንኪራ አባላለሁ የዩኒቨርሲቲ ተመራቂ ተማሪ ነኝ እና ይገርማችኋል ስለ ቡና አመጣጥ ስለ ቡና አንዳንድ ነገሮችን ጥናት እያደረኩ ነበር። አንዳንድ ጥያቄዎች አሉ ተባበሩኛላችሁ። የመጀመሪያ ጥያቄ አንተ ልጠይቅ እስኪ ቡና እንዴት መጣ? ቡና ምንድነው? የቡና መገኛ ቦታ የት ነው? ሚሉትን አንዳንድ ነገሮችን እስኪ መልሱ። ቡና የመጣው እንደ ተማርነው በብራዚል ነው ቡና የመጣው። እንዴ ማነው ከብራዚል ነው ብሎ ቡናውን ነገ ትክክል አይደለም። ቡና የተገኘበት ከፋ ቦንጋ ዴቻ ወረዳ ማንክራራ ነው የተገኘበት ቡና። እኔ እርግጠኛ ሆኜ ነው የምናገረው። ዝም በይው እናቴ ከብራዚል ላይ መጣው። እኔ እርግጠኛ ሆኜ ነው የምናገረው። ታሪክ ጻፊ ባልሆንም ብዙ ነገር ባላቅም ይሄ የቡናውን ታሪክ እኔ ጠይቁኝ እኔ በደንብ በሚገባ አውቀዋለሁ እንጂ ማንም ወደ ከኢትዮጵያ ተወልዶ ኢትዮጵያ ላይ ኖሮበት ወደ ሌላ ሀገር ላይ የሚያመጣበት ቦታ የለውም። በትክክል ኢትዮጵያ ውስጥ የተገኘበት ቦታ ኢትዮጵያ ውስጥ ሆኖም ከፋ ማንክራ ውስጥ ነው የተገኘበት ቡና እንጂ ሌላ ቦታ ላይ አይደለም። አሁን እንደተለመደው ከተለያዩ ቦታዎች ቡናዎች እየተመረቱ ይገኛሉ። በጫካ እየተተከሉ ይገኛሉ። አሁን ተተክሎ ሊሆን ይችላል ወንድሜ። በጭራሽ ግን ቡና የመጣው ከብራዚል ነው። ከብራዚል ነው ወንድሜ። አንድ ተራተሩ በዚህ አይሆንም። በጭራሽ ምን ነገር አይደለም። ተናገራችሁት አይሆንም። በጭራሽ የማይሆን ነገር እንደ ቡና ነው ከከፋ ነው ተገኘ። ከብራዚል እንኳን አይደለም። እኛ እንኳን ምንጫን እናውቃለን። እንግዲህ ለማስተዋወቅ አቅም ስላልነበረ ነው እንጂ እስካሁን ድረስ የተማሪው ሁሉ ማስተዋወቅ ነበር። ይልቁንስ ታሪኩን የሚያውቅ ሰው ስላለ እሳችሁ ጋር ልወስዳችሁ እችላለሁ። እሺ ቡናችሁን ጠጡና እንሄዳለን። Diggo ergalate ba nasito yerne simba dit yerne ene edime genjonen ba dit hido ergalate ba yerne edimo yete ba labo kochone diggo ergalate ba oda betne ናለራሹ ድጎነች ተቶን ጉታ ቡሽሽና ካረትና አና እከ ቡኔሞ ቡኔ ዳኔ ሞዮ ጉዶና ካረትና አና ጉታ ቡሽሽና እተሹኔ ሞቸን ታው ዴቤቷና ስለ ቡና መጣት ታሪክና ታሪካው መጣጡና ቦታውን ግኝቱን ባለቤትን እንድናገሩን እንዲያስረዱ እንዲያስታርቁ ነበር ይያቸው መጣውት የርምባ የሪቶሽን ኦጊባ
Ittoo maraakee doonjigine shambete oge ershichal ela haitocho ne moyon getebia haitocho dukke gaphi bena iyone atan to mo oge ga moyon isgatane kafi bunona bare bunena ontiche bare bare archi bonani la wobat takto wobat tokotana haitoች ነሞን ገተቢያ ቶማራቄ ዶንጂ ግነሽ አንተ ወገ ይርሽቻል ካፈጭ በገት ነው haitoች ነሞን ገተቢያ haitoች ለልኩ ቀጥ ገና የሆነ ይሄ በገፋፋል ለሚያዳምጥህ ንገረው ለሚመብላት ለሚፈልግ አጉርቶ ይላል። ይሄ በባህላችን ወጋችን ይሄ ተከትሎ የመጣ ነው። በዓለም ቡና መገኛ ኢትዮጵያ ሲሆን ከኢትዮጵያ ደግሞ ከፋ በተለይ ማንክራ ቀበሌ ቡኑ በተባለ ልዩ መንደር ውስጥ ነው። በዚህ ምክንያት በኢትዮጵያ ባሉት ቋንቋዎች በማጥበቅና በማላላት ለምሳሌ በከፍኛ ራሱ ቡኖ ጠብቆ ይጠራል። እንዲሁም የመነሻ ሆሄ ቡ ሆኖ የተገኘበትን ቦታ ስም በመያዝ ያለበለዚያም የከፍኛውን አጠራር በመያዝ ቡና፣ ቡኔ፣ ቡን፣ ቡኒ ወዘተ እየተባለ ይጠራል። በአንዳንድ አረብ ሀገራት ዛሬም ቡን ተብሎ ይጠራል። የቡና ኢኮኖሚያዊ ጠቀሜታውን በማሰብ አረንጓዴው ወርቅ የሚል ቅጥያ የተሰጠው የኢኮኖሚያዊ ዋልታ ኢትዮጵያ ለዓለም ያበረከተችው ከዚሁ ከከፋ ነው። ከዓለም ሕዝብ አብዛኛው ለመጀመሪያ ጊዜ በዚች ሀገር ወይ ከፋ የበቀለውን ወይም የተገኘውንም ፍሬ ጭማቂ ስለሚጎነጭ የዚችን አፍሪካዊት ሀገር ስም ቢያንስ ዓመቱን ሙሉ በየቀኑ ካፌ፣ ኮፊ፣ ካፌኤ፣ ካብ፣ ኬቪ ወዘተ እየተባለ በብዙ የዓለም ሕዝብ አፍ ይጠራል። ቡና ከከፋ የተገኘውና መታወቅ የጀመረው ታሪክ መጻፍ ወይም መመዝገብ ከጀመረበት ጊዜ ጀምሮ ሲሆን አጠቃቀሙ ወደ መላው ደጋማዊ የኢትዮጵያ ግዛት የተሰራጨው ከዚሁ ሀገር ከዚያም ወደ ተለያዩ የዓለም ክፍላት ለመሰራጨት በቅቷል። ቡና በዓለም ላይ ተወዳጅ ከሆኑ መጠጦች አንዱ ሲሆን መረጃዎች እንደሚያሳዩት በዓለም ላይ 2.25 ቢሊዮን ሲኒ በላይ በየቀኑ ይጠጣል እና ካፈቱ ቡኖ የተብማ ቡኖ ነሽ ጉደም ሆነው በግብት ቡኖ ነሽ ጉደም ሆነው እንግዲህ ማይ ማማ ገታ ነው ወይ የገታ ነው ሻጎት የገጠው ታጊዶ ቡኖ የታ ነኝበት ነብት ተሻም ሞቲኒ ተሞዶ ከተበለታ በና ቡኖ ወይኔ ቡኖ ነሽ ወደም ሚሊያን በቆሮች ጋለታ አበርገዋት እንኳን በሰላም መጣችሁ። እደጉልኝ ልጆች እንትም እደግ
ጥሩ ነገር ነው። እንደዚህ ወደ የማታውቁ ነገር ካለ አንቺ አሁን ሁላችሁ አንቺም እናት አለሽ፣ እሷም እናት አላት፣ እሱም እናት አለው፣ ሁሉም ቤተሰብ አለው፣ ወገን አለው። ቡናም እንደዛ ናት። ቡና አላት፣ የራሷ ግንድ አላት፣ የራሷ መነሻ አላት። ያለ መነሻ አንተ እናቷ የት እንደሆነች ቡና እናት ቡና ግንድ የተገኘችበት ቦታ ማንም ሊያውቅ የሚገባ ማንም ደግሞ የሚያውቅ ስላለች ለማወቅ ስለመጣችሁ እናመሰግናለን። አሁን እንደዚህ እናደርጋለን። ኑና ተነሱና የከፋዋን ቡናዋን ሽታዋን ጣዕሙን ላቅምሳችሁና ትሄዳላችሁ። ከጊዜ በኋላ ወስጄ ግንዷን መገኛዋን ምርቷን እስከማሳያችሁ ድረስ ነው። አሁን የከፋዋን ቡና ቅመሱና እንሂድ ልጆች።